እንደዚህ አይነት ባህላዊ ፍርድ አለ። የመንደሩ ዳኛ ናቸው። የካጉ መንደር ነች እቺ። ሁለት ሰዎች ፍርድ ቤት ተጠርተዋል በመንደሯ። ባህላዊ ፍርድ ነው እንግዲህ። ስማቸውን አስተዋውቃለሁ። አግዋ ይባላል። አርሶ አደር ገበሬ ጓደኛውን በሌብነት ጠርጥሮ ከሶታል። እሱ ደግሞ ኒካጉ ይባላል። ስኳር ድንች ሰርቃል የተባለው ነው። አግዋ ሰርቀካል ይላል። ኒካጉ ግን አልሰረኩም። ሰርቀካል አልሰረኩም። ኧረ በጓደኞች አምላክ ሰርቀካል አልሰረኩም። ሁለቱም ስላልተስማሙ የሀገር ሽማግሌዎች የእሳት ሀቅ እንዲለያቸው ወሰኑ። ታዲያ ምን ይደረጋል? ካልተስማሙ እሳቱ ለፍርድ ይቀላቀላል። ወይኔ የሚፍለቀለቀው እኮ ዘይት ነው። አግዋ ምን አለ? ንብረቴን ካልወሰደ እሺ እሳቱ እኔን ያቃጥለኛል። ኒካጉ ደግሞ ሁለታችንንም ኧረ ምን ነው የእሳት ሀቅ ይለየናል እያለ ነው። አግዋ መጀመሪያ ይቀድማል። አሉ እንግዲህ ይሁና። ሁለቱም እሳት ውስጥ እጃቸውን ይነክሩና ነክሮ እሳቱ ያላቃጠለው ፍርዱን ይረታል። በዚህ መሰረት ነፃ ነው ኒካጉ። አሁን እሱ ካቃጠለው ሰርቋል ማለት ነው። የእሳት ሀቅ ጓደኝነትን በስኳር ድንች የሸጠ በል ስኳር ድንቹ መልስ። ተመልካቾች ይህ ወጣት አማኑኤል ይባላል። ከደብረ ብርሃን ነው ወደ አዲስ አበባ የመጣው። ግጥሞቹ የችግሮቹ ማምለጫ በሮቹ ናቸው። የትም ሲሄድ የትም ውሎ ሲያድር አብረውታሉ። ከሱ የበለጠ እንዲነጡ ይፈልጋል። ጎዳና ላይ ይውላል፣ ጎዳና ላይ ያድራል። ግጥሞቹ ግን አይቆሽሹም፣ እንደ ጀንበር የነጡ ናቸው። የጣር ሌቱ ሲነጋለት ብዕሩን አውጥቶ እንደዚህ ይጽፋል። ጠዋት እሳት ሙቅ ብላቴና ክንዶቹን በእጁ አቅፎ ሌሊቱን ሲያጣጣር እንዳላደረ በቀን መና አረረ። ውስጥ ተራ በሚለው ያነሳ ምጥል ደግሞ የሚያጋጭ ያ ጠዋት መጣና ወርባስ እንደገና። አማን ይሄ ግጥምህ በጣም ተመችቶኛል። እንዴት ነህ? ሰላም ቁጭ ልበል ፈቅድልኛል አይደል? እሺ ይከሳስሉ አማን እኔ አባይ ነበራለሁ። እሺ ኬስ የመጣው ይሄ ቅድም ያነበብኩ ግጥም በጣም ነው የሚያምረው፣ ግን እንዳነበብ ፍቀድልኝ። እሺ አነበዋለሁ። ጠዋት ይላል እሳት የሚሞቅ ብላቴና ክንዶቹን በእጁ አቅፎ ሌሊቱን ሲያጣጥር እንዳላደረ በቀን መና አረረ። ውስጥ ተራበ የሚል እያነሳ የሚጥል ደግሞ የሚያጋጭ
ያ ጠዋት መጣና ሆድ ባሰ እንደገና። ተመቸሽ? አሁን ደግሞ አንተቀጥል። አሁንም ግን ቃል ግባልኝ ማንበብ አይቀርም ከወደድኩት። ከፒያሳ መርካቶ ከዕለተ ሳሪስ በእግሬ ተጉዣለሁ። ሌሊቱን ቀድሜ ቤትሽ አድሬያለሁ። ጀንበር አሸንፎኝ ተኝቼ አምሽቻለሁ። ጦስ ሸቱኝ አስነጥሻለሁ። የወባ ሸቱ ጠራው እንዳይጠፋ በቶሎ እመጣለሁ ሌሊቱ ሳይገፋ። ይሄ ራሱ ግጥም እንዴት ያምራል! በቃ አይከፋክም። አሁንም አነበዋለሁ። አይሸም ጉዞ ይላል። ከፒያሳ መርካቶ ከልደታ ሳሪስ በእግሬ ተጉዣለሁ። ሌሊቱን ቀድሜ ቤትሽ አድሬያለሁ። ጀንበር አሸንፋኝ ተኝቼ አምሽቻለሁ። ጦስን ሸቶኝ አስነጥሽሻለሁ። ወይባ ሸቶኝ ቃናው እንዳይጠፋ በቶሎ መጣለው ሌሊቱ ሳይገባ። እሺ ያወራል። እናንተ የምወዳችሁ አንድ የሀገር ሽማግሌ እንግዳ ይዤ መጣው። አቶ ከበደ ዳኒቾ እድሜ 82 የትምህርት ደረጃ 3ኛ ክፍል የማታ የጫማ ቁጥር 49 ሳትናው ከበደ ለረጅም ዓመታት ያለ ጫማ እየተጓዘ የቀን ስራ ሰርቶ ቦዞ አዳሪ ነበር። በወጣትነቱ ጀግና፣ ደሞዙ ግን አንድ ብር ነው። ከ12 ሰዓት ጠዋት ጀምሮ ማታ 12 ሰዓት እንለቀቃለን። ቢሆንም በ1958 ዓመተ ምህረት ትዳር ይዞ ከባለቤቱ ጋር ኖሯል። አሁንም እየኖረ ይገኛል። ጋሽዬ የልጆች ትምህርት ቤት ልብስ ምናምን ደፍተር ወጪው እንዴት ቻሉት? ከእኔና ከሷ አብራክ ማንም ልጅ የለንም፣ ሁለታችን ያለ ነው። ምን ይላሉ? ስለዚህ እንግዲህ ባለቤቱ ፈንታ ነው የጃፌር ፈንታ ምን ይደረግ። ታዲያ ማን አሉት? አባ ቤት ገብቼ ውዬ ስገባ ባለቤት ጫማ አውልቃ ካልሲ አውልቃ ነው የምታሳኘኝ። ፍቅራችሁ እጅግ ያስቀናል። ቀናው፣ እውነት ቀናው። አወዳታለሁ። እኔ ጋር ኖራለች፣ አርጅታለች፣ ፈጅታለች። ያታወደድኩ ነው። ከቤ ሳትናው የጫማ ቁጥሩ 49 ሆኖ ለረጅም ዓመታት በባዶ እግሮ በምድር ክረምት ከበጋ ተመላለሱ። እርግጠኛ ነኝ ክረምቱ ደብል ነው የሚሆንበት። እግሬ ሁሉ ጭቃ ነው። በሬ ማረሻ ያለበት ማለት ጭቃው ገብቶ ለረጅም ዓመታት በባዶ እግሩ አገር ሲያካልል ኖሯል። ይህን አየዋ ሰፈርተኞቹ ደግሞ ስም ለማውጣት ማን አሉት? ግን ሰኞ በእግሬ። እኔ ሰኞ ገበያ ነው ማቀው። ሰኞ በእግሬ ብለው ይጠሩኛል። አካባቢ ልጆች የጫው ባራንዳ ባለዚህ አካባቢ ልጆች ሁሉ ሰኞ በእግሬ ብለው ይጠሩኛል። እንዴ ቀንና ጫማ ምን አገጣጠማቸው? ሰኞ በእግሬ። እኔ እናደዳለሁ። ባለቤትን ደግሞ በእነሱ ላይ ድንገት ወሮዋች ለምን ትላላችሁ? ሰኞ በእግሬ ሲሉ ለምን እንድትላላችሁ ምን እንዲያቷባታችሁ አይደለም ብዬ ወዲንገት ስላቸው ይሽሻል። በቃ ካሁን በኋላ አልልም ሰኞ በእግሬ። ተሳሳትኩ እንዴ? ግን ለምን ተባሉ ሰኞ በእግሬ? ሰኞ ጠዋት አውልቄ ሰኞ በእግሬ ባዶ እግሬ እወጣለሁ። ስራ ሴት
ባዶ እግሬን። በዛን ጊዜ ባዶ እግሬን በሚሄድበት ጊዜ ሰኞ በየራ እሑድ በጫማ ብሎ ያወጡልኛል። ምን በእግር መሄድ ብርቅ ነው እንዴ? እና አበበ ቢቂላ አሉ አይደል እንዴ 42 ኪሎ ሜትር በባዶ እግራቸው ሮም ላይ። እሱ እንግዲህ ጫማ ቁጥሩ ባስቶበትን አጥቶ አይደለም። እሱ ኦሎምፒክ የሚባለው እዛ ጀርመን ሙኒክ ነው መሰለህ አይደል? ጃፓን እዛ ሄዶ ሩጫ ባዶ እግር አይቻሉ በቴሌቪዥን። ጃፓንም አይደል? አዎ ሮም ባዶ እግር ሲወርድ አይቻሉ። እና እሱ ጫማ አጥቶ ሳይሆን ፍጥነት እንደሚሰጥ መሰለኝ። ተመልካቾች ካሁን በኋላ ጋሽ ገቤን ማንም ሰኞ በእግሬ እንዳይላቸው። አው ሳምንት ሙሉ እሑድ ቅዳሜም ጫማ ነው ሙሉ ቀን። አዎ እንዴ ያለፈው አልፏል። ችግራቸውን ያዩ ወገኖች ጫማ እንዳለበሷቸው ሰምቻለሁ። አይጋሽ አብዬ አይጋሽ ከብዬ አንድ ሰው እኔን ማይም አለኝ። ማን ነው ደግሞ? ዝም አልኩት እንዳይሉኝ። ትምህርት ማራሉ ብዬ አሰብኩትና ትምህርት የተገባው እውነት ይብላኝ ለሱ። እሳቸውስ አሁን ተማርኩ 3ኛ ክፍል ደርሻለሁ። በዛው ትምህርት ቤት ሰዎቹ ምን ይሉኛል? አንተ እንግዲህ ወዲያ ተምረህ ምን ታመጣ ነው? በዚህ ባለቀ እድሜ ቅናት ነው ባበቃ ነገር ሊተቦክቶ ጉድጓድ ተቆፍሮ አሁን ተምረህ ምን ታመጣ የት ደርስበት ነው ብሎ አሉኝ። ቅናት አይደለም። እኔ ሞት ከሆነ ማርኬት ለፕሮፌሰሩም ለዶክተሩም አልቀራም። እኔ እውቀት ማግኘት ነው አልኩት። አይ መማር ደጉ ታዲያ ቴንሽኑ ያጠናሉ? ጭንቀቱ የትምህርት ብዛት እንዴት ነው ያጠናሉ? እንግሊዘኛው ይከብደኛል። ሌላው ካፒታልና ስሞል ሌተር ባሉ ነገሮች ሁለቱ ካፒታል ሌተሮቹን አውቃቸው፣ ስሞል ሌተሮችን ባሉ እነዚህ ያው ትናንሹ ፊደሎች ያስቸግሩኛል። አሁን ነገ ፈተና አለ ተብያለሁ። አው ዛሬ አለ ተብያለሁ። እንግዲህ እንዴት እንደሆነ አላው። እሺ ጋስገብ እስቲ አሁን ሪቫይዝ እናድርግ፣ እንከልስ አይደለ? እንግሊዘኛ እናጥና። እሺ ቆይ ድመት ምንድን ነው? ድመት ካት ናት። በትክክል። ውሻስ? ውሻ ዶግ ነው። ምን ከባድ ነገር ልጠይቁ። እሺ በግስ? በግ ሽፕ ነው። እሺ መጽሐፍ ቡክ ነው። ቡክ። እሺ ሰው ማን? እሺ እግርስ? እሺ እግር ፓት ነው። ፉት እዛ አካባቢ ነው መሰለኝ። አስስምንት ሁለት ከዛስ ዚያ 9 ነው። ለምን 9 ነው? አበድራላ 9 አንድ 8 እዚህ ጋር ይሄ አበድራ ምን ነው? እዚህ ዜሮ ማን ወይስ ስንት መጣ? 82 የእርሶ እድሜ ነው። ጋሽ ገብዬ ምንድን ነው መሆን የሚፈልጉት? አሁን ተምሬ እድሜ ገብቷል። ተምሬ እንዲያው በማስተር ዲግሪ ተመርቄ የኢትዮጵያ ፕሬዝዳንት ሊሆን እፈልጋለሁ። ይሳካሉት።